አሰላሙ አለይኩም ረህመቱላሂ ወበረካቱሁ። እንዲሁም ቤተሰቦቼ እንደናችሁ ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እናንተ እንደናችሁ? ያ ጀማዓት አልኸይር ደህና ናችሁ ወይ? ተድካም ብዛት ምላሴ ሊኮላትፍ ነው መሰለኝ። እንዴት ናችሁ ታዲያ? ደህና ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ አሪፍ ነው። እንግዲህ የነገ ማን ያውቃል? ምንም ይዛት መጣ እና እንዴት ናችሁ? ደህና ናችሁ? ሁሉ ፒስ ነው። ሁሉ አማን ነው። ሁሉ ፏ ብትን ነው። እንደኔ ፏ ብትን። እንዴት ናችሁ ታዲያ ቤተሰቦቼ? ደህና ናችሁ? ግን ማለት ነው አንድ ወቀሳ ላቀርብባችሁ ነው ቤተሰብ ማለት ነው። ለምንድን ነው ስዘይሩኝ ላይክ ማታደርጉት ማለት ነው? ቪዲዮ ስለቅ አሁን እስኪ ኮሜንትና ላይኩን እዩት እስኪ እዩት፣ እውነት እዩት ገብታችሁ ማለት ነው። ለምንድን ነው እንግዲህ አንድ ሰው ሲመጣ ሊዘይርና ኮሜንት ሊያስቀምጥ ነው፣ ኮሜንት ሊያስቀምጥና ላይክ ሊያርግ ነው። ግን በቹካሎ ስለሆነ ነው። ወላሂ ቪዲዮ ስለቅ እኔ እንጃ ብቻ እኔ ከስንት አንድ ነው የምለቀው ታውቃላችሁ። ደግሞ መሆንም አለበት ሁሉ ጊዜ እኔ ቪዲዮ በለቀሁም ማንም አይዘይርም። ምክንያቱም ሁሉም ድካም ላይ ነው ያለ፣ ይዞራል፣ ይዘያየራል። ብቻ ይሄ ነው ማለት ይከብዳል። እና እኔ በስንት አንድ ጊዜ ነው ቪዲዮ የምቀርጸውና ዘይሩ በቅንነት ማለት ነው። ላይ ባልገባም እኔ ቪዲዮ ከዘይራችሁ ላይ ባልገባም፣ ምክንያቱም ላይ ባልገባም ቪዲዮ እንድዘየር ስለምፈልግ ማለት ነው። ቪዲዮም ዘይሩኝ ብዬ ላይብም ገብቼ አይሆንም፣ ግን ቪዲዮን አጫውቱልኝ። እኔ እንግዲህ ሞኒ ከሆንኩ አመት ሆነኝ። ከአመት ውስጥ 4 ወር አልሰራሁም። ምን 4 ወር 5 ወር ነው 6 ወር አልሰራሁበትም ማለት ይቻላል። እና ደግሞ እስኪ ዶላር ለመስራት ስንት ተአብ እንዳለው ማለት ነው ታውቃላችሁ። መቼም እናንተ ጊፍት ምናምን የሚሰጣችሁ ሰው ስላለ እንጂ ሞኒ የሆናችሁ ሰዎች የምታውቁት፣ አዲስ ግን ሞኒ ያልሆናችሁ ሰዎች አታውቁትም ልፋቱንም ድካሙንም። ስለዚህ ስበሳችን እንተጋገዝ እንበረታታ ማለት ነው። ሞኒ የሆነ ሁሉ ዶላር አይቆጥርለትም ወላሂ ማለት ነው። እኔ ከጀመርኩ ጀመረ እስካሁን ግን ፈጣሪም አላማረር። ምክንያቱም በማታስበው ነገር በማታስቢው ነገር መጥቶ ሰው ሰፖርት ያደርግሻል። እና ምንም የማጠብቁ ሰው ደግሞ ሰፖርት ሲያደርጋችሁ ደስ ይላችኋል። እኔ ራሴ ትንሽ የሚያስደስተኛል፣ ትንሽም ነገር ያስከፋኛል። እና ብቻ አንዳንድ ጊዜ የነገ ማን ያውቃል። ዩቲዩቤን ብዙ ነገር ያሰብኩበት ብዙ ነገር ያቀርኩበት ስለሆነ እንጂ አንዳንድ ጊዜ ደግሞ ያስጠላኛል። ምክንያቱም ልፋት በከንቱ ነው። መልፋት በቃ ለውጥ የለም፣ ያው ነው። ብቻ ከባድ ነው እና አስቸጋሪ ነው። ከባድ ነው፣ አስቸጋሪ ነው ቤተሰቦቼ ማለት ነው። ድካሙ እንዳለ ልፋቱ እንዳለ ደግሞ ይህን ያህል አመት ዙሬ ደክሜ ዝም ብዬ በከንቱ መዝጋት ወይም ማቋረጥ ይከብዳል። እና አጫውቱልኝ። ሰዓቴን ሊያነሳ ትንሽ ቀርተው ነበር፣ ግን አሁን አንድ 15 ቀን ዝም ብዬ በእንትኑ ገባሁ። ስገባ ያው ሰዓት ሰጠ። ጥሩ ነው። የወረደውን ሰዓት ስርቻለሁ። እውነት ነው የምላችሁ ማለት ነው። በጣም ወርዶ ነበረ። ተስፋም ሊያስቆርጠኝ ትንሽ ነው የቀረኝ ነበር፣ ግን አሁን ተስፋ መቁረጥን ትቼ ፈጣሪን ማመስገን ይዣለሁ። እና ቪዲዮ አጫውቱ። 11 ደቂቃ ቪዲዮ ነው። ስለዚህ አጫውቱ። ምን ችግር አለው? እስኪ ይሄን ሀገር አሁን ስንት ሀገር ሂጅ መሰላችሁ? ሳኡዲ መስሏችሁ ነው? አካባቢ ሳኡዲ አይደለም፣ ከምር ሳኡዲ አይደለም።
እና ጋይስ ማለት ነው ቤተሰቦች ዘይሩ በቅንነት ውዶች ማሮች ማለት ነው። ሰወዳችሁ እናንተ ናችሁ የኔ አበረታቾች። በዙሪያ ያላችሁ ስንት መልካም ሰዎች አላችሁ እና አበረታቱ። የማዳም ቅመሞች ማለት ነው። ቅመም ሲያንስብን ነው ወላሂ ሲያንስባችን። አይ ነገዬ የኔ ቆንጆ በቃ ራሴን እኮ በቃ እንዳመኮስኳት ነው የምውለው በእውነት። አንዳንድ ጊዜ ደስ ይለኛል ማለት ነው። ብቻ ነው የምስቅበት አለኝ። ራሴ ነው አመጉሳለሁ። ዶክተርዬ እላለሁ፣ ዶክተርዬ የኔ ቆንጆ እላለሁ፣ ነገ የኔ ቆንጆ በቃ ራሴኑ ስንት ጊዜ በቃ እንትን ስላት ነው የምለውና ቴዲ አፍሮ ደግሞ መሬም ብሎ ዘፍኖ ለእኔ በጣም ነው ያለቀስኩት። እውነት ነው የምላችሁ። ስንት አለ በሆድሽ በሚለው ላይ እኔ እንጃ አይኔን እስከሚያቃጥለኝ ድረስ ነው ያለቀስኩት። ስንት አለ በሆድሽ። እንደገና ደግሞ ልጇን ትታ ለጠፋችው ልጅ ማለት ከባድ ነው። ልጅን የወለደ ብቻ ነው የሚያውቀው የልጅ ምንነት እና ደግሞ የልጅ ምንነት እናት ናት የምታውቀው። እናትን ደግሞ ምን ያክል እንደሆነ ማንኛችንም እናውቃለን ማለት ነው። እና በዛ ደግሞ ለጠፋችው ሀና ማለት ነው። እውነት ነው የምላችሁ በጣም አልቅሻለሁ። ቴዲን ቲክቶክ ላይ ገብቼ ስሰማቸው እያንዳንዱ ሙዚቃዎቹ የቴዲ አፍሮ ምንም የሚወርቁ ነገር የለም። በቃ ሁሉም ወደ እንትን የሚያስገባና ብቻ ከባድ ነው። በቃ አጭሩ ለእኛ የሚዘፍነው ከባድ ነው እና መቼም ሳይሰማችሁ አይቀርም። ሁላችሁም በዙሪያ በስደት ዓለም ያላችሁ ሁላችሁም ይሰማችኋል ብዬ ነው የማምነው እና መቼም የሰው ልጅ ፈጣሪውን ማመስገን ነው። ከብዙ ነገር የተረፈ ሰው ይኖራል። ከብዙ ነገር የወጣ ከብዙ ጭንቀት፣ ከብዙ ድካም፣ ከብዙ ሐዘን፣ ከብዙ በቃ ከተለያዩ ችግሮች የወጣን ስላለን ፈጣሪያችንን ማመስገን ግድ ይለናል። ደግሞ ፈጣሪያችንን ካላመሰገን የባሰ ነገር ያመጣብን ይሆናል። ስለዚህ ያለፈ ታሪካችንን መቼም ችግር ያላሳለፈ ሰው ይኖራል ብዬ አላምንም። በሳውዲ አረቢያ የምትኖር ሴት ከ125% በቃ ባያሳልፉ ችግር እንጂ 75% ችግር ነው ያሳለፉ ብዬ ነው የምገምተው። ማንኛውም ሴት የአረብ ሀገር ሴት ደስተኛ አይደለችም። ከላይ ትስቃለች፣ ግን ውስጧ ብዙ ነገር አለና ቴዲ አፍሮ ደግሞ ያን ገልጾታል። በምንም እንዳነበበን ባላቀውም ባይገባንም ቴዲ ለኛ ዘፍኗል እና ሰው መምሰል ቀላል ነው፣ ሰው መሆን ግን ከባድ ነው። ስለዚህ ሁላችንም ሰው መስለን ነው የምንንቀሳቀስ። ሁሉም በየሆዱ በየልቡ ብዙ ቁስል አለና አልደክም ባይነት ነው የያዘን፣ አልወርቅም ባይነት ነው የያዘን እና ቤተሰቦቼ በቅንነት ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ። እስቲ ስትገቡ ሼር አርጉልኝ።
መቼም አይከፈልበትም ወይ ቻናላችሁ ሸር ስላደረጋችሁ የሆነ ነገር አይፈጠርም። ስለዚህ ሸር አድርጉልኝ፣ በእናታችሁ ሸር አድርጉ ስትገቡ ማለት ነው። ቤተሰቦች በቅንነት ዘይሩኝ። እኔ አልገባም ላይ በላይ ማለት ነው። ዘይሩኝ፣ በቪዲዮ ዘይሩኝ። እወዳችኋለሁ ውድ ሀገሮች ልጆች፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ራሳችሁን ጠብቁ። ሁላችሁንም እወዳችኋለሁ። ራስን መጠበቅ የሚያህል ነገር የለም። የሰው ልጅ አንድ ጊዜ ተጎዳ ነው። ራሳችሁን ፍሬ አድርጉ። ምንም ቢመጣ ምንም በቃ እጅ አትስጡ። እውነት ነው የምላችሁ። ለጊዜው ይመስለናል፣ ጉዳትን አናውቅም ግን እኛ ማለት ነው። ለጊዜው ግን ይመስለናል። ስለዚህ ራሳችሁን ጠብቁ። የምወዳችሁ የማከብራችሁ ውድ ሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እወዳችኋለሁ ቤተሰቦች ማለት ነው።